በየመን ድንበር ላይ ለበርካታ ዜጎች ሞትና ስቃይ ምክንያት የነበሩ 6 ተጠርጣሪዎች በቁጥጥር ስር መዋላቸውን ከየመን የጸጥታ ኃይል የተገኘው መረጃ ያመለክታል። የየመን በአላፍ ክፍለ ጦር በአፍሪካውያን ስደተኞች ላይ ግፍ በሚፈጽሙና በህገወጥ የሰዎች ዝውውር ላይ በተሰማሩ አካላት ላይ መጠነ ሰፊ ጥቃት መሰንዘሩን አስታውቋል። በክፍለ ጦሩ አዛዥ ቀጥተኛ ክትትል የተመራው ይህ ዘመቻ ስደተኞችን በማሰቃየትና ገንዘብ በመቀበል ወንጀል የተጠረጠሩ 6 ግለሰቦች በተለያዩ ስፍራዎች በቁጥጥር ስር መዋላቸው ተገልጿል። ከክፍለ ጦሩ በወጣው መግለጫ መሰረት ተጠርጣሪዎቹ ስደተኞችን የሞት ካምፕ ተብሎ በሚጠራ ስፍራዎች በማቆየት ኢሰብአዊ ድርጊት ሲፈጽሙባቸው እንደነበር ነው የተገለጸው። ይህ እርምጃ በአካባቢው የሚንቀሳቀሱ የወንጀል መረቦችን ከስራቸው ለመበጣጠስ የተጀመረ ሰፊ ዘመቻ አካል መሆኑም ነው የተመላከተው። ሰራዊቱ የአካባቢውን ሰላምና የሰዎችን ደህንነት ለማስጠበቅ የሚያደርገውን ክትትል አጠናክሮ እንደሚቀጥልም አስታውቋል። የኢትዮጵያ ፌዴራል ፖሊስ የተለያዩ አማራጮችን በመጠቀም የመን ላይ በርካታ ኢትዮጵያውያንን ለሞትና ስቃይ ሲዳርጉ የቆዩ ተጠርጣሪዎችን ወደ ሀገር ውስጥ በማምጣት ፍትህ የሚሰጥበትን ተግባር ሊያመቻች እንደሚገባም የተለያዩ አስተያየቶች እየተሰጡ ነው። በቻናሉ ላይ አዳዲስ ጉዳዮች ይቀርባሉ። ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ።